ሰበር በአሜሪካ በአብዛኛው ታላላቅ ከተሞች የታሰሩ ስደተኞች ምንም አይነት የወንጀል ታሪክ የሌላቸው መሆኑ ተጋለጠ። የትራምፕ አስተዳደር አደገኛ የወንጀል ሪከርድ ያላቸውን አስራለሁ ቢልም በዋሽንግተን ዲሲ፣ ቺካጎ እና ሎስ አንጀለስ በርካታ ወንጀል ያልሰሩ ስደተኞች ታስረዋል ተብሏል። ዝርዝሩን በአጭሩ አቀርብላችኋለሁ። የአሜሪካ የፌዴራል መንግስት በቅርቡ በቺካጎ፣ ሎስ አንጀለስ እና ዋሽንግተን ዲሲ ያካሄዳቸው ከፍተኛ የኢሚግሬሽን የአፈሳ ዘመቻዎች የትራምፕ አስተዳደር ቃል ከገባው በተቃራኒ በዋናነት ያነጣጠሩት የወንጀል ሪከርድ በሌለባቸው ስደተኞች ላይ መሆኑን አዲስ የወጣ ሪፖርት አመልክቷል። የአሜሪካ ኢሚግሬሽን እና ጉምሩክ ወይም አይስ መረጃን መሰረት አድርጎም ዲፖርቴሽን ዳታ ፕሮጀክት ይፋ ያደረገው ሪፖርት በእነዚህ ታላላቅ ከተሞች የወንጀል ታሪክ የሌላቸው ታሳሪዎች ቁጥር በከፍተኛ ሁኔታ መጨመሩን አሳይቷል። ሪፖርቱ በዋና ዋና ከተሞች ያለው ሁኔታ በዝርዝር አስቀምጧል። ቺካጎ የፌዴራል ዘመቻው ከተጀመረበት ከመስከረም ወር መጀመሪያ አንስቶ እስከ ጥቅምት አጋማሽ ድረስ የወንጀል ሪከርድ ሳይኖራቸው ወደ ማቆያ የሚገቡ ስደተኞች ቁጥር በ1400% አድጓል። ከዚህ ቀደም በቀን በአማካኝ 3 ሰዎች ታስረው የነበረ ሲሆን አሁን ቁጥሩ ወደ 45 ከፍ ብሏል። በአንጻሩ የወንጀል ክስ ወይም ፍርድ ያለባቸው ታሳሪዎች በቀን ከ25 በታች ናቸው። ዋሽንግተን ዲሲ የወንጀል ሪከርድ የሌላቸው ስደተኞች እስር በነሐሴ ወር ማብቂያ ላይ በቀን ወደ 37 ከፍ ብሎ ነበር። በተቃራኒው የወንጀል ክስ ያለባቸው ታሳሪዎች ቁጥር ከ10 በታች ማለትም ከዘመቻው በፊት ከነበረው ጋር ተማሳይ ሆኖ ቀጥሏል። ሎስ አንጀለስ በሰኔና ሐምሌ ወራት በዘመቻው ከተያዙ ስደተኞች መካከል 63 በመቶ የሚሆኑት ምንም አይነት የወንጀል ሪከርድ የሌለባቸው ነበሩ። የሀገር ውስጥ ደህንነት መምሪያ ወይም ዲኤችኤስ እነዚህን ዘመቻዎች አስመልክቶ በሰጠው መግለጫ ትኩረቱ ወንጀል በፈጸሙ ህገወጥ ስደተኞች ላይ መሆኑ በተደጋጋሚ ሲገልጽ ቆይቷል። ለምሳሌ በቺካጎ የተካሄደውን ኦፕሬሽን ሚድዌይ ብሊትዝ ሲያውጅ ኢላማው ከወንጀለኞች ሁሉ የከፉትን ማለትም አስገድዶ ደፋሪዎችን፣ አጋቾችንና የቡድን አባላትን ማደን እንደሆነ ገልጾ ነበር። ይሁን እንጂ የድንበር ጉዳዮች ኃላፊ ቶም ሆማን እና የአይስ ተጠባባቂ ዳይሬክተር ቶድ ሊዮንስ በይፋዊ ንግግሮቻቸው ማንኛውም በአሜሪካ ውስጥ በህገ ወጥ መንገድ የሚገኝ ሰው እንደሚታሰር ሲናገሩ ተደምጠዋል። በጉዳዩ ላይ ምላሽ የሰጠው የሀገር ውስጥ ደህንነት መምሪያ ሁለተኛው የትራምፕ አስተዳደር ከመጣ ከጃንዋሪ 20 ጀምሮ እስካሁን ከታሰሩት ውስጥ 70 በመቶ በወንጀል ክስ ወይም ፍርድ ያለባቸው ነው ሲል ተከራክሯል። አዲሱ መረጃ ይህንን አጠቃላይ አሃዝ 66% ገደማ ትክክል ነው ቢልም ዝርዝር ሁኔታው ግን ሌላ ታሪክ ይናገራል። መረጃው እንደሚያሳየው ከሚያዝያ ወር ጀምሮ የወንጀለኞች እስር ድርሻ በየወሩ የቀነሰ የመጣ ሲሆን የወንጀል ሪከርድ የሌላቸው ወይም የኢሚግሬሽን ህግ ብቻ የጣሱ ታሳሪዎች ቁጥር ግን በከፍተኛ ፍጥነት እያደገ የመጣ ሆኗል። በተጨማሪም ከታሰሩት አጠቃላይ ስደተኞች መካከል በከባድ ወንጀሎች እንደ ግድያ፣ መድፈር እና ዘረፋ የተፈረደባቸው 7 በመቶዎቹ ብቻ ናቸው።